እነዚህ 3000 የተባሉት አባወራዎች እነዚህ 15000 የተባሉት ቤተሰቦች ከመሬቱ አንፈናቀልም ማለት አይችሉም። የህግ ጉዳይ ነው። እኔ የስሜት ጉዳይ አይደለም እዚህ ጋር የምናገረው። ተገልብጣችሁ እኮ በጣም እኮ ወለፈንዲው የነ ፕሮፌሰር መረራ ወለፈንዲ መሬት የግል ይሁን ብትሏቸው እኮ የፖለቲካ ገመድ ይገዛሉ። በነገራችን በጣም እኮ የሚገርሙት እሱ ነው። አሁን እነዚህ ከተማ ኤሪያ ምናምን እና እነዚህ ወሳኝ የሚባሉ ከገጠሩ ውጪ መሬት የግል ቢሆን አርሶ አደሩም የተወሰነ ቦታ የግል ቢሆን ፕሮሞት አደርጋለሁ፣ ሊበራል ነኝ። እነ ፕሮፌሰር መረራ አንገታቸው ቢቆረጥ መሬት የግል ይሁን አይሉም ካሉ መጥቼ አደንቃቸዋለሁ መጥቼ ምስጋናም አቀርባለሁ። መሬት የግል ይሁን ካሉ እዚህ ጋር መሬት የግል መሆን የለበትም ያሉ ሰዎች ባጭሩ ምንድነው? መሬት የመንግስት ነው ማለት ነው፣ የህዝብ ነው ማለት ነው። የሚያስተዳድረው ህዝብ መንግስት ነው፣ ባለቤትነቱ ህዝብ ነው። እዚህ ጋር መጥተህ ህገ መንግስታዊና የህግ ጥሰት ተፈጽሟል የምትለው ምንድን ነው? the only thing መጠየቅ የሚችለው አርሶ አደሩም ይሁን የከተማው ሰው ካሳ ነው መጠየቅ የሚችለው። አለቀ። በቂ ካሳ አግኝቻለሁ አላገኘውም ነው የሚጠይቀው። በነገራችን ላይ ግልጽ እንድትሆኑ እዚህ ጋር አንዳንድ ስሜቶች እንዳሉ አውቃለሁ። ከዚህ ጋር በተያያዘ ስሜት ህግ አይደለም። ከተማም ላይ አዲስ አበባም ላይ ብትሄዱ ተነስተዋል ሰዎች ህገ መንግስታዊ ጥሰት ተፈጸመብን አሉ እንዴ? የለም እኮ ህገ መንግስታዊ ጥሰት የሚባል የለም። ምክንያቱም መሬት የህዝብና የመንግስት ነው፣ በፓርላማ የጸደቀ ነው።